ይስማ ማርያም አማላጅናት ዓለም ሁሉ ይስማ ማርያም አማላጅናት መናፍቁም ይስማ ማርያም አማላጅናት አሕዛቡም ይስማ ማርያም አማላጅናት አማላጄ ድንግል አማላጄ አማላጄ ድንግል አማላጄ አማላጄ ድንግል አማላጄ አማላጄ ድንግል አማላጄ ማርያም አማላጅ ናት በሷ ትሳለቁ እውነቱን ለማወቅ ገብርኤልን ጠይቁ አረሳትም እኔ አትወጣም ከልቤ ልጇ ቀዶልኛል የሞቴን ደብዳቤ ጆሮ ያለው ይስማ ማርያም አማላጅ ናት መናፍቅም ይስማ ማርያም አማላጅ ናት ዓለም ሁሉ ይስማ ማርያም አማላጅ ናት አማላጄ ድንግል አማላጄ አማላጄ ድንግል አማላጄ ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝ ናታል እንዴ ፓስተር ያማልዳል የሚል ሴት አለ እንዴ ነውር አይደለም እንዴ ነውር እኮ ነው እንዴ ፓስተሩ ያማልደ እኮ ነው ጌታ ኢየሱስ ሆይ ይሄን ህዝብ እንዲህ አርግ ይሄ እኮ ምልጃ ነው ምልጃ ማለት እኮ አንዱ ለሌላው መጸለይ ነው እንደው የሚናደደው ሰው ለማርያም ሲሆን ነው የሚነደው ጥርሱን እንዳይሰጣን የሚያፋጨው ለማርያም ሲሆን ነው እሱ ሲሆን እኔ ጸልይልሃለሁ የሚል ሰው የለም ይሄ በጣም ከፍተኛ አለመረዳት ነው ደግሞ እንደው ይቅርበሉ እንደው ዲግሪ ይዛችሁ አሜን ስትሉ በጣም ነው ማፍርባችሁ የምር እኮ ሎጂክ እናውቃለን ስትሉ ደግሞ እናንተም ብሎ እንደው እውነት ከልብ እንዴ አታስቡም እንዴ ማሰብ አለባችሁ ማሰብ ይሄ ከፍተኛ አለመረዳት እንደዚህ የምንል ስለሚመስላቸው በነገራችን ላይ ይሄ ትምህርት የሚሰጠው ኢየሱስ አማላጅ መሆኑ ትምህርት የሚሰጠው ኢትዮጵያ ውስጥ ብቻ ነው ለምን ሲባል በመላው ዓለም ያለ ክርስቲያን ክርስቶስ መካከለኛ እንደሆነ ያምናል ከኢትዮጵያ በቀር ሀገር እኮ ነት ዩኒክ እኮ ነች ሀገር እግዚአብሔር ማርያም ታማልዳለች የሚል አንድ ጥቅስ ይዘልኝ ትመጣለህ እኔ ወዲያውኑ ነው እናንተ ጋር መመጣው ጋቢ አርግ ይሄው ማርያም ታማልዳለች የሚል አንድ ጥቅስ ይሄው እኛ ሚማልደው ሚላለን ታማልዳለች ነው ሚል ምን ይዛችሁ እንደምትመጡ አቃል የለማ ጥቅስ ሲጠፋ ዝም ብለ የሚመስል ነገር መሆኑ የለማ ጥቅስ ታማልዳለች የሚል አንድ ጥቅስ በሰማንያዱ በለው በግዕዝ መጽሐፍ ቅዱስ በለው በዕብራይስጥ በለው ማርያም ታማልዳለች የሚል አንድ ጥቅስ የምትማልደው እሷ ነች የሚል አንድ ጥቅስ ካመጣ እኛ እዚህ ምን እንሰራለን እዚህ ቆርቆሮ ቤት እዛ ያለቀለት ሽታው ራሱ ማዕዛው አንመጣም እንዴ እዚህ ጴንጤ ጋር ምን ላበላቦነ እንደውራ የሴት ሊቀ ካህን ራሱ አለ እንዴ ነው አይደል የካህናት አለቃ እንደሆነማ እናምናለን ካል እኮ እሱ እኮ ነው አማላጅ ማለት አማላጅነቱን አልቀበልም ሊቀ ካህናትነቱን እናምናለን በቃ ሊቀ ክህነት አልገባህም ማለት ማያልገባን ለምን ታምናለህ እና ሊቀ ካህናት ስንት ብቻ ነው ሁልጊዜም አንድ ብቻ ነው ጾታው ደግሞ ምንድነው ወንድ ነው እና እመቤታችን ደግሞ ሴት እንደሆነች መቼስ አትከራከሩ ሊቀ ካህናት ስንት ነው ሁሌ አንድ ብቻ ነው እና ያንዳንዱ በጌታ ፊት መልስ የሚሰጥበት ቀን ቅርብ ነው ኢየሱስ ጺምህን አይቶ አያከብርህም ቀሚስህን አይቶ አይፈራህም አስተምሮን አይቶ ነው የሚሸልም መጽሐፍ ቅዱስ ተጨበርብሯል ይሉሃል አና የታለ ተጨበርበር ምንድነው ጴንጤዎቹ ሲያሳትሙት እንዴ ጴንጤዎቹ ያሳተሙት የቱን መጽሐፍ ይሄው እኔ እንኳን ያስኩት ኃይለ ሥላሴ ያሳተሙትን ነው ቀዳማዊ ኃይለ ሥላሴ የብርሃንና ሰላም የ1954 ትርጉም ግዕዝ ቁጥር ጴንጤ የትኛው መጽሐፍ ነው ያሳተሙ 1954 ቀዳማዊ ኃይለ ሥላሴ ጴንጤ ናቸው እንዳትሉኝ ብቻ ንግስናቸው ራሱ በክርስትና ስማቸው ነው የሰፈር ስማቸው ተፈሪ ነው ሲነግሱ ግን በክርስትና ስም ነው ማርያም ታማልዳለች የሚል ጥቅስ ከየት ይምጣ 66 ውስጥ ጠፋ ከዛ በኋላ መጽሐፍ ቅዱስን አባቶች ናቸው የሚገባቸው እናንተ አይገባችሁም ተባለን እሺ የገባቸው አባቶች ማርያም ታማልዳለች የሚል ጥቅስ ፈልጉ በቃ ባይኖርም ተቀበል በቃ አለ ለዚህ ማናቸው መንፈሳዊ ነገር የሚበየነው እናንተና ምን አሉ እኛ እንዲህ ነው ምንለው ጴንጤ እንዲህ ነው የሚለው ጆባ እንዲህ ነው የሚለው አይደለም መጽሐፍ ምንድነው የሚለው አለቀ አየ በመጽሐፍ ቅዱስ ስላልተቻለን ያለ አማራጭ መጽሐፍ ቅዱስ ላይ ዘመቻ መውጣት ዘመቱበት እንደው ይሄው 80 ያለው ጻፍ እናንተ እንኳን እንደዚህ ልቡ እስኪ ጠፋታ ነውበት እኛ ይዘን ውስጡ 66 ዋል በነገራችን ላይ 80 ሲባል ሰው ሌላ መጽሐፍ ቅዱስ ይመስለዋል ሌላ አንዱ ለብቻ ያለ ይሄኛው የኛ እዚህ ውስጥ አለ ሌላ ግን ምን አደረጉበት ነው የተጨመረ ተጨማሪ ገብቷል ማልዶ ነበር እየማለደ ነው ይማልዳል ማለት ምንድነው ችግሩ ኃጢያትን ሲያስተሰርይ ነበር እያስተሰረየ ነው ያስተሰረያል ማለት እኮ ደሙ ደግሞ ዝም ብሎ አይደለም ሊቀ ካህናት ነው እሱ ራሱ መስዋዕት ነው እሱ ራሱ እኛ ታማልዳለች የምንለው ከእግዚአብሔር ጋር ነው የምታስታርቀን ከኢየሱስ ጋር ነው እሱ ከማን ጋር ነው የሚያስታርቀን ይማልዳል የሚል ጥቅስ አለ ወይ ታዲያ ሙሉ በሙሉ እሱ አይደል ባይሆን ትማልዳለች የሚል ጥቅስ አለ ወይ ብትይኝ የለም ጌታ መጣ ትማልዳለች የሚል የለም አንድም እስካሁን አላገኙም ባይዘው ትማልዳለች የሚል ጥቅስ እንደሌለ እነሱም ያውቃሉ ጥቅሱንም ሊሰጡን ስለማይችሉ ነው የሚሰድቡን እኛ ደግሞ ስለምንሰጣቸው ነው የሚናደዱ መጀመሪያ አማላጅ ማለት በቀላል ቋንቋ ለመናገር ሊቀ ካህናት ማለት የካህናት አለቃ ማለት ለዚህ ጥያቄን በጥያቄ ልመልስ ሊቀ ካህናት ማን ነው ኢየሱስ ክርስቶስ ካህን ሊቀ ካህናት
ሰራዬ ኃጢአት ወደ ምሳሴ አበሳም የካህናት አለቃ ትለው የለም ወይ? እሱ እኮ ማለት የካህናት አለቃ እንደሆነማ እናምናለን ካል እኮ እሱ እኮ ነው አማላጅ ማለት። አማላጅነቱን አንቀበልም፣ ሊቀ ካህናትነቱን እናምናለን። በቃ ሊቀ ክህነት አልገባህም ማለት ያልገባን ለምን ታምናለህ? እና ሊቀ ካህናት ስንት ብቻ ነው? ሁልጊዜም አንድ ብቻ ነው። ጾታው ደግሞ ምንድነው? ወንድ ነው። እና እመቤታችን ደግሞ ሴት እንደሆነች መቼስ አትከራከሩ። ሊቀ ካህናት ስንት ነው? ሁሌ አንድ ብቻ ነው። ባጭሩ ኢየሱስ ክርስቶስ ከማን ነው የሚያማልደን ምናምን የሚለው ጥያቄ የመጣው ወይም እንዴት ያማልዳል የሚለው ጥያቄ የመጣው ራሱን ኢየሱስ ክርስቶስን ካለማወቅ የመጣ። ኢየሱስ ክርስቶስ ማን ነው? እሱን ማንኛውም ሰው ከመለሰ በቃ ይማልዳል የሚለው መጀመሪያም ግራ አይገባው። ሲጀመር ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ምንድነው? ፍጹም አምላክ ፍጹም ሰው። ጥሩ። ፍጹም አምላክነቱን እነማን ይክዳሉ? ጀሆቫዊ ወይትነሶች ሙስሊሞች ይክዳሉ። ፍጹም ሰውነቱን ደግሞ ድሮ በ5ኛው ክፍለ ዘመን መጀመሪያ በ4ኛው ክፍለ ዘመን ማብቂያ ላይ አውጣኬ የሚባል መነኩሴ የኢየሱስን ሰውነት ካደ፣ ሰውነቱን ካደ አውጣኬ። ያን ጊዜ ሀገሩ ሰላም ነው፣ ሃይማኖት አንድ ነው። ኦርቶዶክስ የሚባል የለ፣ ካቶሊክ የሚባል የለም፣ ጴንጤ የሚባል የለም። ያኔ ክርስትና ነው፣ ደጉ ዘመን ነው። ይሄን አውጣኬ የኢየሱስ ክርስቶስን ሰውነት ሲክድ ቤተክርስቲያን አወገዘችው። ከዛ በኋላ ኢትዮጵያ ውስጥ ግን የአውጣኬ ትምህርት ከ1980ዎቹ መጀመሪያ ጀምሮ የአውጣኬ ትምህርት ወረረው ሀገሩ። ፍጹም አምላክ ፍጹም ሰው ነው ብለው ሲያምኑ መድረክ ላይ ግን ፍጹም ሰውነቱን ይክዳል። ራሱ አሁን ጥያቄ ቢጠይቁም እንደሚለው አምላክ ሆኖ እንዴት ያማልዳል? ምኑን ረስቶታል? አቤት ፍጹም ሰውነቱን ክደው። አውጣኬዝም ይባላል። ክህደት ነው፣ መናፍቅነት ነው። ስለዚህ የአውጣኬ ትምህርት ነው እንዳል። አውጣኬዝም የኢየሱስ ክርስቶስን አምላክነት ተቀብሎ ምንነቱን የሚክድ ነው፣ ሰውነቱን የሚክድ። ሌላ ደግሞ አለ አሪያኒዝም ወይም የአሪዮስ ትምህርት። እሱ ደግሞ ሰውነቱን ተቀብሎ ምኑን ይክዳ? አምላክነቱን ይክዳ። ስለዚህ አሪያኒዝም የኢየሱስን ሰውነት ሰው ነው ሰው ነው ሰው ነው ሰው ነው ሰው ነው ሰው ነው አምላክ አይደለም ብሎ የሚክድ እሱም የተረገመ ትምህርት ነው። የአውጣኬ ትምህርት ኢየሱስ ክርስቶስ ሰው አይደለም አምላክ ብቻ ነው፣ አምላክ ብቻ ነው። ድሮ ነው ሰው፣ አሁን አምላክ አይደለም። አምላክ ነው አምላክ ነው አምላክ ድሮ ነው ሰው፣ አሁን ሰው አይደለም። አምላክ ነው ብሎ ከትውልዱ ሰውነቱን ያወጣ የክደት ትምህርት ይህ ኑፋቄ ነው እና ያንዳንዱ በጌታ ፊት መልስ የሚሰጥበት ቀን ቅርብ ነው። ኢየሱስ ጺምህን አይቶ አያከብርህም፣ ቀሚስህን አይቶ አይፈራህም፣ አስተምህሮን አይቶ ነው የሚሸልም። ስለዚህ ኢየሱስ ማን ነው? ፍጹም አምላክ 100% አምላክ፣ ፍጹም ሰው 100% ሰው። ቃል ሆኗል? ስጋ ሆኗል። በተዋህዶ ከበረ። አምላክነት ሰውነትን አላጠፋውም፣ ሰውነት አምላክነትን አልዋጠው። ቆላስይስ 2 በእርሱ ሰውነት 100% የመለኮት ሙላት 100% ተገልጦ ለዘላለም ነው። ስለዚህ ኢየሱስ ማን ነው? ትላንትናም ዛሬም እስከ ለዘላለም ያው ነው። ምን? በሰውነቱ የመለኮት ሙላት፣ ፍጹም ሰው፣ ፍጹም አምላክ፣ ትናንትም ዛሬም እስከ ለዘላለም። ስለዚህ ከ1980ዎቹ መጀመሪያ ጀምሮ እንግዳ ትምህርት እኛም አንዳንዴ እየመጣ ይሄድ ነበር መጨረሻ ወረረው እንዳለ። ለምን ሲባል ብዙ ሰው ጴንጤ የሆነ ተቸገርን። ብዙ ሰው ጴንጤ ሆነ። ማርያም ታማልዳለች የሚል ጥቅስ ከየት ይምጣ? 66 ውስጥ ጠፋ። ከዛ በኋላ መጽሐፍ ቅዱስን አባቶች ናቸው የሚገባቸው፣ እናንተ አይገባችሁም ተባለን። እሺ የገባቸው አባቶች ማርያም ታማልዳለች የሚል ጥቅስ ፈልጉ። በቃ ባይኖርም ተቀበል፣ በቃ አለ። ስለዚህ ወጣቱ ኦኬ ይማልዳል የሚል እንደገና ደግሞ ለማማለዱ የተጻፉ ጥቅሶች እንግዲህ ስንት ሺህ ናቸው። ያ ሁሉ የኢየሱስ ምልጃ፣ የሰውነት ስራ፣ የመስዋዕትነት ስራ፣ የትንሳኤ ስራ፣ የሊቀ ክህነት ስራ፣ የመታየት ስራ፣ የመጋረጃነት ስራ፣ በሰውነቱ የሚሰራቸውን ስራዎች ሁሉ የሚናገር ስንት ጥቅስ እያለ በግልጽ የሚማልደው ክርስቶስ ኢየሱስ ነው እያለ ሰው ይህንም ባለመቀበሉ ማት አደናጋሪም አለ። አደናጋሪው ደግሞ እባብ ሆኖ አይመጣም፣ እውነት ውሸት እላቸዋለሁ እያለ ኢየሱስ ብርሃን ስለሆነ በግልጽ ስለሆነ እውነት እላቸዋለሁ ብሎ በግልጽ አወራ። መከራከር አትችልም፣ ግልጽ ያለ ቃል ስለሆነ። ሴጣኑ ደግሞ ሲመጣ ምንም ሴጣን ቢሆን ውሸት እላቸዋለሁ አይልም። የሚጀምረው እውነት ውሸት እላቸዋለሁ። ኦኬ የምታየው አንተ የትኛውን ነው? እውነት የሚለው አየሽ ወደው። ለዚህ ማናቸውም መንፈሳዊ ነገር የሚበየነው እነንትና ምን አሉ፣ እኛ እንዲህ ነው የምንለው፣ ጴንጤ እንዲህ ነው የሚለው፣ ጆባ እንዲህ ነው የሚለው አይደለም። መጽሐፍ ምንድን ነው የሚለው አለቀ። አየህ በመጽሐፍ ቅዱስ ስላልተቻልን ያለ አማራጭ መጽሐፍ ቅዱስ ላይ ዘመቻ መውጣት። ዘመቱበት እንደጉድ። መጽሐፍ ቅዱስ ተጨበርብሯል ይሉሃል። አና የታለ ተጨበርበር? ምንድነው ጴንጤዎቹ ሲያሳትሙት? እንዴ ጴንጤዎቹ ያሳተሙት የቱን መጽሐፍ ነው? ይሄው እኔ እንኳን ያስኩት ኃይለ ሥላሴ ያሳተሙትን ነው። ቀዳማዊ ኃይለ ሥላሴ የብርሃንና ሰላም የ1954 ትርጉም ግዕዝ ቁጥር። ጴንጤ የትኛው መጽሐፍ ነው ያሳተመው? 1954 ቀዳማዊ ኃይለ ሥላሴ ጴንጤ ናቸው እንዳትሉኝ ብቻ። ንግስናቸው ራሱ በክርስትና ስማቸው ነው። የሰፈር ስማቸው ተፈሪ ነው። ሲነግሱ ግን በክርስትና ስም ነው እና የክርስትና ስማቸውን ኃይለ ሥላሴ እና እሳቸው ሙሉ ወንጌል ናቸው እንዳትሉ። ይሄው የእሳቸውን ያዙ። ተዘመተበት። በኋላ አላዋጣም። ምን ይሄ ንጉሱ አይደሉ እንዴ ያሳተሙት? ያኔ ይሄንን ሁሉ የተረጎሙት የቤተ ክህነት ሰዎች አይደሉ እንዴ ሲባል ሌላ ደግሞ ዘዴ መጣ። ምንድነው? በእርግጥ ነው መጽሐፉ ልክ ነው፣ ግን ምንድነው እናንተ አትረዱትም። አይንተ እግዚአብሔር ካህናት እነሱ ናቸው የሚረዱ። የማት
ማት ዘመቻው። ከዛ ላይ የኛ ደግሞ ለብቻ አለን ተባለ። ቆየን። እሺ እናንተና አምጡ 80 ያዱ ይሄው 66 ውስጧል። ይሁን 80 ጨምርበት፣ ሌላም ጨምር 100 ከሞላህ ሙላ ችግር የለም 66 እኮ ውስጧል። የታመልታማ ሲባል አሁን የመጨረሻውን ሲያሳትሙ እቺ በዚህ ቢሉ ያልቻሉንን ክፍል መቀየር ጀመሩ። ስለዚህ የጆቫ ዊትነሶች ስህተት ውስጥ ወደቁ ማለት። ጆቫ ዊትነሶች ለብቻቸው መጽሐፍ ቅዱስ አሳተሙ። ሁልጊዜ መጽሐፍ ቅዱስ ትክክል የሚሆነው በምን ሲታተም ነው? በመጽሐፍ ቅዱስ ማህበር ባይብል ሶሳይቲ የሚባለው ምንድን ነው? ከኦርቶዶክስ፣ ከካቶሊክ፣ ከፕሮቴስታንት የተውጣጡ ሰዎች ቀጥታ የግሪኩን አሁን የኢትዮጵያ መጽሐፍ ቅዱስ ማህበር እንደዛ ኢቨን ዋናው ሰውዬ ምን እንኳን ሳቃቸው ኦርቶዶክስ ነበሩ፣ ካቶሊክ አለች፣ ፕሮቴስታንት አለ። እነዚህ ቁጭ ይሉና ከ10 በላይ የሚሆኑ ሰዎች ናቸው። ሙሉ የግሪኳን ቃል በቃል ነው። ማንም የራሱን ትምህርት እንዳያስገባ። ባይብል ሶሳይቲ ደስ የሚለኛል በገንዘብ መደገፍ ያለበት ለዚህ በቃ የመጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ ምንም ማድረግ አትችልም። በቃ ምንም ማለት ያንተን ምቾት መጻፍ አይችሉም። በቃ አይቻልም። አንዱን ይዘዋል። ጴንጤ ወደ ነገር እንዳያስገባ ኦርቶዶክሱ ይጠብቀዋል፣ ኦርቶዶክሱ እንዳያስገባ ካቶሊኩ ይጠብቀዋል። ማንድም አይገድ ተዛ ቁጭ ቃል በቃል ወደ 78 ዓመት ሊፈጅ ይችላል። ይሄ ሁሉ ትርጉም ሲሰራ እልፍ የለም። 5 መስፈሪያዎች አሉ መጽሐፍ ቅዱስ የሚለው አንድ አውቴ ላይ አለ። መስፈሪያዎቹ በነዛ መስፈሪያ መሰረት እንደወረደች ተረጉማቸው። ስለዚህ ምንድነው የሚያደርጉት? በቤተ እምነታቸው ኑፋቄ ያለባቸው ቤተ እምነቶች እንደሚያደርጉት ታውቃለህ? የራሳቸው መጽሐፍ ቅዱስ ያሳተማሉ ከባይብል ሶሳይቲ ውጪ ሆነ። ለምን? ኮንትሮል አለ። ያኛው ግሪኩን መቀየራቸው ዕብራይስጡ እንደወረደ ነው። ስለዚህ ምን ታደርጋለህ? ሁሌ በቤተ እምነት ውስጥ ኑፋቄ ሲኖር፣ መናፍቅነት ሲኖር የምታደርገው ነገር የግልህ መጽሐፍ ቅዱስ ማሳት። ለምን? በመጽሐፍ ቅዱስ ማህበራት በማህበር ከየቤተ እምነቱ መጥቶ የሚተረጎመው እንዳለ የግሪኩ ሴፕቱአጂንት ይባላል። የሰባው ሊቃናት እንዳለ ይመጣና ሙሉ ቁጭ ነው። ስለዚህ ወደኛ ሲደርስ ወደ ጠራ ነገር፣ ወደ አልተምታታ ነገር፣ ወደ የትም ሃይማኖት መድሎ የሌለው መጽሐፍ ቅዱስ ደረሰ ማለት ነው። ይሄ መጽሐፍ ቅዱስ ማህበር ለዚህ ነው ጥሩነቱ። ሁልጊዜም ግን የመጽሐፍ ቅዱስ ማህበር መጽሐፍ እነሱ የዋሹትን ውሸት የማይደግፍላቸው መናፍቅነት በእምነታቸው ውስጥ ያለ ሰዎች ወይም ድርጅቶች የራሳቸው መጽሐፍ ቅዱስ ወደ ማሳተም ይላል። በዓለም ላይ ለመጀመሪያ ጊዜ እንደ እምነት ተቋም ለብቻ መጽሐፍ ቅዱስ ያሳተሙ የዋች ታወር ምስክሮች ሚኒስትሪ ወይም ጄሆቫ ዊትነስስ የሚባሉ ናቸው። በዓለም ላይ ለመጀመሪያ ጊዜ ከባይብል ሶሳይቲ ውጪ የቤተ እምነታቸው የራሳቸው መጽሐፍ የአዲሱ ዓለም ትርጉም የሚል ያዘጋጁ ጄሆቫ ዊትነስ ቀጥታ መጽሐፍ ቅዱስ ውስጥ የነሱን አስተምሮ የሚቃወሙ ጥቅሶችን ምን ማድረግ ነው? መቀየር። በነገራችን ላይ 80ዱ መጽሐፍ ውስጥም ይሄ አልተቀየረም። አንድ እግዚአብሔር አለና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ጥያቄ ጻፍ። በግዕዙም በምኑም አነበው። አንድ እግዚአብሔር አለና በእግዚአብሔር ሰው መካከል ያለ መካከለኛው ደግሞ ስንት አለ? 44 አሉ። አንድ አለች። አይገርም? መጽሐፍ ቅዱስ እንዴት እንደሚቆልፍ ቁልፍልፍን የሚያደርግ የፍርድ ቀን ሰበብ የለም። እኔ እኮ አንድ አለ ካለ በኋላ እንዳትል እርሱም ሚላለ ሰው የሆነ ምን የሆነ እና ሰውነቱን ከካድካ በቃል። አንደኛ ጢሞቴዎስ 2:5 በሰውና በእግዚአብሔር መካከል ያለው መካከለኛ ስንት አለ? አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ። በነገራችን ላይ ይሄ ትምህርት የሚሰጠው ኢየሱስ አማላጅ መሆኑ ትምህርት የሚሰጠው ኢትዮጵያ ውስጥ ብቻ ነው። ለምን ሲባል በመላው ዓለም ያለ ክርስቲያን ክርስቶስ መካከለኛ እንደሆነ ያምናል ከኢትዮጵያ በቀር። እቺ ሀገር እኮ ነት ዩኒክ እኮ ነች ሀገረ እግዚአብሔር። እርሱ ግን ለዘላለም የሚኖር ስለሆነ ክርስቶስ ማለት ለዘላለም የሚኖር ስለሆነ። ለምን? አባ ከሌ ለዘላለም አይኖሩ፣ መምሬ ከሌ ለዘላለም አይኖሩ፣ ንስሐ አባቶች ሁሉ ለዘላለም አይኖሩ እና እርሱ ግን በሰውነት ማለት ነው ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለነርሱም ሊያማልድ ዘወትር በሕይወት ይኖር ተነስቷል ከሙታን በሕይወት ይኖራልና። ስለዚህ ደግሞ አንቡልኝ በእነርሱ አይልም በእርሷ አይልም በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዕብራውያን ምዕራፍ 7 ከቁጥር 24 ጀምሮ የማይለወጥ ክህነት አለ። ማን ነው ሊቀ ካህናት? ኢየሱስ ክርስቶስ። ነግሬያለሁ። ኢየሱስ ክርስቶስ ካህን ሊቀ ካህናት ሰራዬ ኃጢአት ወደ ምሳሴ ያበሳል የሞተው። ይሄ ደግሞ ሮሜ 8 ቁጥር 34 ነው። እንግዲህ እነዚህ ሁሉ ጥቅሶች የሰጠን ነው። ጠያቄ አንቺ ደግሞ ወይም አንተ ደግሞ ማርያም ታማልዳለች የሚል አንድ ጥቅስ ይዘህልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር የምመጣው ጋቢ አድርጌ። ይኸው ማርያም ታማልዳለች የሚል አንድ ጥቅስ ይኸው። እኛ ሚማልደው ሚላለን ታማልዳለች ነው ሚል ምን ይዛችሁ እንደምትመጡ አውቃለሁ። የለማ ጥቅስ ሲጠፋ ዝም ብለህ የሚመስል ነገር መወርወር የለማ። ጥቅስ ታማልዳለች የሚል አንድ ጥቅስ በ80ዱ በለው በግዕዝ መጽሐፍ ቅዱስ በለው በዕብራይስጥ በለው ማርያም ታማልዳለች የሚል አንድ ጥቅስ የምትማልደው እሷ ነች የሚል አንድ ጥቅስ ካመጣ እኛ እዚህ ምን እንሰራለን? እዚህ ቆርቆሮ ቤት እዛ ያለቀለት ሽታው ራሱ መዓዛው አንመጣም እንዴ? እዚህ ጴንጤ ጋር ምን ላበላብ ሆነን ቆርቆሮ ቤት አድርጎ ነፃ ያወጣ። እናንተም እውነትን ታውቃላችሁ። እውነትን ስታውቁ እውነት አርነት ያወጣቸዋል።
የሞተው ዘሞተ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሊቀ ካህናት ነው። ሌላ ሊቀ ካህን አለ? እንደው የሴት ሊቀ ካህን ራሱ አለ እንዴ? ነው አይደል? እሺ መልአክ ሊቀ ካህን ይሆናል እንዴ? ገብርኤል ሊቀ ካህን መሆን ይችላል? አረ እንዴ! ሊቀ ካህን ለመሆን ምን መሆን ያስፈልጋል? ሰው መሆን ያስፈልጋል። ዕብራውያን ሊቀ ካህናት ከሰው ተመርጦ ለሰው በእግዚአብሔር ነገር ላይ ለሰው ይሾማል። ከምን ተመርጦ? ለዚህ ቃል ምን ሆነ? ሥጋውን ምን ስለጠፋ? ለዘላለም የሚሆን ሊቀ ካህናት ስለሌለ። አያችሁ፣ ተንኮላቸውን ደሞ ላሳያችሁ። እዚህ ጋር በአማርኛ እንዲህ ነው የሚለው፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ምን አድርገውታል መሰለ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። በአማርኛ የነሱ ላይ ከአብ ዘንድ ጰራቅሊጦስ አለን ይላል። ጰራቅሊጦስ የግሪክ ቋንቋ ሲሆን በአማርኛ ጠበቃ ማለት። ለምን ፈሩ? ጠበቃ ማለት ጰራቅሊጦስ ማለት ጠበቃ፣ ተሟጋች፣ ተከራካሪ ማለት አሮ ነው። እስቲ አንተ ጥቅሶቹን አውጣና አሳየን። ለዚህን ጊዜ ገጣጥመን ይሄው 80 ያለው ጻፍ። እናንተ እንኳን እንደዚህ ልቡ እስኪ ጠፋታ ነቡት። እኛ ያው ይዘነዋል። ውስጡ 66 አለ። በነገራችን ላይ 80 ሲባል ሰው ሌላ መጽሐፍ ቅዱስ ይመስለዋል። ሌላ አንዱ ለብቻ ያለ፣ ይሄኛው የኛ እዚህ ውስጥ አለ። ሌላ ግን ምን አደረጉበት ነው? የተጨመረ ተጨማሪ ገብቷል፣ ተጨማሪ ገብቷል እንጂ 66 አለ። ማነጻጸሪያ ከጥንት ጀምሮ ያሉ መጽሐፍ ቅዱሶች። ምክንያቱም አሁን የጀመሩት ዘዴ አሁን እንኳን ትተውታል ሲነቃባቸው ሰው ድሮን ስላገኙ የድሮው ላይ ይልሃል። ይሄ ደግሞ በቅርብ የጀመረውት ነበር። የድሮው ላይ ይፈርዳል ነው የሚለው። አሁን ነው ይማልዳል የሚለው። በነገራችን ላይ ይማልዳል የሚለው ትርጉም እኛ የተረጎምነው አይደለም። ኃይለ ሥላሴ ዘመን የነበሩ ቤተ ክህነት ሰዎች የተረጎሙት ነው። ለዚህ ከድሮ ጀምሮ ማየት እንችላለን። መጀመሪያው የኢትዮጵያ የአማርኛ የ1874 አቡሩሚ የተረጎመው 1874 ሮሜ ነው። ይሄ ሮሜ በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? ሮሜ 8:34 ማን ነው የሚከሳቸው? እግዚአብሔር መረጣቸውን ማንስ ይፈርድባቸዋል? ክርስቶስ ኢየሱስ ነውን? አይደለም፣ እርሱማ ከሙታን የተነሳው ስለኛ የሚማልደው ነው የሚለው አይደል? የኛ የድሮ ደግሞ ምን ይላል? በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? እግዚአብሔር ነው የሚያጸድቅ። ማን ነው የሚኮንን? ክርስቶስ ኢየሱስ የሞተ የተነሳው ከሙታን እንኳን የተነሳ በእግዚአብሔር ቀኝ የተቀመጠ እርሱም ያስምረናል። ይፈርዳል አይደል? እሱ ምን ይለናል? ያስምረናል። እሱ ምን ያደርጋል? ያስምረናል። ይሄ ይፈርዳል ነው? ይፈርዳል ነው? ያስምረናል። ይሄ 1874 80 አህዱ የ1983 ይሄ ድሮ 80 አህዱ የሚፈርድባቸው ማን ነው? ኢየሱስ ክርስቶስ ይፈርድባቸዋልና እንዴት ተደርጎ? ስለኛ የሞተው ከሙታን ተነሳው እግዚአብሔር አብ ቀኝ የተቀመጠው ጌታችን ክርስቶስ ይማልድልናል። 80 አህዱ የአቡነ ተክለ ሃይማኖት ያዝልኝ። የ2000 እርሱ ሲያጸድቅ የሚፈርድ ማን ነው? ክርስቶስ ኢየሱስ ሞቶ ከሙታን ተለይቶ ተነስቶ በአብ ሪና ቀኝ ማለት ነው ተቀምጧል። ስለኛ ይፈርዳል አሉ። አዮ ተንኮል መቼ? በቀደም ለ2000 ዓመት ሙሉ ይማልዳል የሚለው በቀደም ለት ይፈርዳል ተብሎ ይኸው ይሄ የበቀደሙ የ2000 ነው። የ2000 80 አህዱ የታለ? ይፈርዳል ብለውልሃል። ዳጋ ምንድነው ያሉት? 80 አህዱ አቤት ይማልድልናል። ግዕዙን እንየው። እዚህ ጋር ይፈርዳል ነው አይደል ያሉት? በአማርኛ ይፈርዳል ብለዋል አይደል? ግዕዛቸውን ግን አልቀየሩ። ምን ብለዋል? መኑ ዘይኮነን ማን ነው የሚኮንነው? ክርስቶስ ኢየሱስ ዘሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር። ቀጥሎ ይኸውልህ አማርኛቸው ይፈርዳል ነው፣ ግዕዟ ግን አልተቀየረች። ወይትዋቀስ በእንቲአነ ስለኛ ይከራከርልናል። ታዋቀሰ ማለት ተከራከረ፣ ለመነ ማለት። ግዕዙ አልተቀየረችም። ለምን? የኢትዮጵያ ሕዝብ ግዕዝ አያውቅም። አማርኛዋስ ይፈርዳል። ይኸው ከስርም እንደዚህ ነው። ለመለሊሁ ያጸድቅ መኑ ዘከኑ ክርስቶስ ሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። እንግሊዝኛው የታወቀ ነው። who is that condemns? it is Christ that died, yet rather that is risen again, who is even at the right hand of God, who also makes intercession for us. intercession የታወቀ ነው። ሮሜ 8:34 ግዕዙ ወይትዋቀስ በእንቲአነ ስለሚል ስለኛ ይከራከራል የሚለው እሱን ነው። የፈሰሰልን ደሙ አሁን የጮኸልን ጩኸቱ ያውን ያደረገው ሁሉ ሁልጊዜ ለኛ ጠበቃ መከታ የሚያደርጉትን አያውቁምና ይቅር በላቸው ሲል ዝም ብሎ አይደለም መስዋዕት አቀርቡ። መስዋዕቱም ራሱ ነው። የሚፈሰው ደም የቆረሰው ስጋ የሚፈሰው ደም የራሱ ነው እና በሰውነቱ ይሄን አቀረበ። ስግው ቃል ነው። ተመልከት እንግዲህ ራሱ አምላክ ነው ይሄን የሚያደርገው። ማድረግ የማይኖርበት ሊያደርግ የማይችል ባህሪ መለኮት ይሄን ያደረገበት ምክንያት ሰውም ስለሆነ ሁለተኛው አዳም ነው። እንደገና ደግሞ ካህን ሊቀ ካህናት ነው። አሁን እዚህ ላይ መስዋዕት ደም እያፈሰሰ ካሳ እየከፈለ የሚያደርጉትን አያውቁምና ይቅር በላቸው ሲል በሰውነቱ ነው። ይሄን ጩኸት ለመስማት ደግሞ ከአብ ከመንፈስ ቅዱስ ጋር በአንድነት አብሮ ጩኸት ሰሚ ነው በአምላክነቱ። እንደገና ይቅር በላቸው ስለሆነ እምቢ የማይባል ነው አይደል? ይሄ እምቢ የማይባል ልመና ነው። አባቱ ይቅር ብያለሁ ሲል እሱም ራሱ አለበት እዚያ። ያማ ለዚህ ነው ጠበቃም ነው ዳኛም ነው ያልኩ። ለዚህ ነው አይደል? ጠበቃም ነው ዳኛም ነው ፈራጅም ነው ያልኩ። አማላጅ ነው ፈራጅም ነው ያልኩ ለዚህ ነው። ስለዚህ አሁን እሱም በአምላክነቱ አብ መንፈስ ቅዱስ በአንድነት ይቅር ብያለሁ። ደም ፈሷል፣ ካሳ ተከፍሏል። እግዚአብሔር እኛን ይቅር ሲለን በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ፈረሰ። ማልዶ ነበር፣ እየማለደ ነው።
ይማልዳል ማለት ምንድነው ችግሩ? ኃጢአትን ሲያስተሰርይ ነበር፣ እያስተሰረየ ነው፣ ያስተሰርያል ማለት እኮ በደሙ ደግሞ ዝም ብሎ አይደለም። ሊቀ ካህናት ነው እሱ ራሱ፣ መስዋዕት ነው እሱ ራሱ። መስዋዕት አቅራቢ ቅድም እንዳልኩ እየጸለየ ነው፣ እየለመነ ነው። ያ ለኃጢአት ስርየት ነው እና ዝም ብሎ የመፍራት ነገር ነው እንጂ ማልዶ ነበር፣ እየማለደ ነው፣ ያማልዳል። በአውቀኛ ያለው ስለኛ የሚማልደው ምንድነው? በቀራንዮ አንድ ጊዜ ያደረገው ለዘላለም ሕያው ስለሆነ ነው እንጂ ዛሬ እየወደቀ እየተነሳ አይደለም ብለህ ለመንጋ ማስተማር ምንድነው ችግሩ? አይገባኝም ችግሩ ግን ሙስና መቃብርን አጥቶ ሕይወት የሰጠን አምላካችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አይንተ እግዚአብሔር በው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር አብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር ምልዕተ ውዳሴ ገበ ጸሎት አቁራሪተ መዓት ሰአሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ አይለይ። የቅዱስ ሚካኤል የቅዱስ ገብርኤል የእልፍ አላፋት መላእክት ጥበቃ በሁላችን ዘንድ ነቢያት፣ ሐዋርያት፣ የጻድቃን የሰማዕታትን በረከት አያርቅብን። አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ዛሬ በዚህ በቀጥታ የምንማማረው አሁን አንድ የፕሮቴስታንት አማኝ ጻፈልኝ መልእክት። ያን መልእክት ደግሞ ስለደረሰኝ በሱ ላይ ለመሰሎቹም በምክንያት ነውና ለሁሉም ሰው ለመማር የእግዚአብሔር ቃል ወንድሜ የላከው ወይም እህቴ አላውቅም ብቻ ታንት አማኝ እንደሆነ ያስታውቃል። ወይም በተለምዶ ጴንጤ የምንለው ከዚህ ጽሁፍ እሱ ላይ ነው ትምህርት የምሰጠው። የሱ ጽሁፍ ነው ተመልከቱት። በዛ ላይ እንደምታዩት እንዲህ የሚል መልእክት ጽፏል። ስለ እመቤታችን ቤዛዊተ ዓለም መባሏን ባስተማርኩበት ትምህርት ላይ ከዛ ሴሌክት የተደረገ ኮሜንት እሷ ሩጫዋን ጨርሳ በአብርሃም እቅፍ ናት ለማለት ይመስለኛል። ነን ነው የሚለው። አምልኮ ላይም እዚህ መሬት ላይ የሚደረገውን ነገር አታይ ማለትም አታማልድህም። አርሳቱክ አብ ወልድ መንፈስ ቅዱስ ብቻ ነው ባንዴ በምድርም በሰማይም መገኘት የሚችለው። ከዛ ውጪ ቃሉ አይልም። እምቢ ካልክ እስከ ተከታዮችህ ስትታበይ ከቃሉ ውጪ በሲኦል ትጣላለህ። ቃሉ ከቃሉ ውጪ የሚያስተምር የተረገመ ይሁን ተብሎ ተጽፏልና። አሁን በዚህ ላይ እንዳያችሁት በተለይ ሰሞኑን በነበሩ ነገሮች ብዙ ጊዜ አንድ ነገር ሲነሳ ለበጎ ነው እላችኋለሁና እመቤታችን ቤዛዊተ ዓለም ሁሉ ዓለም እንደሆነ ስንማማር በቃ ልክ እጅግ በጣም የተበሳጩበት ነበር። በጣም ያሳዝነኛል። ስሟ ሲነሳ መጨነቅ ለምንድን ነው ለሚለው ምንም ማንም ሰው ራዕይ 12ን አንብቦ መረዳት ይችላል። በዘንዶና በሴቲቱ መካከል የዘላለም ጠላትነት ገና ያኔ ከኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ ካለው አኳያ ያለ ነገር ስላለ እንደውም ይሄ ወንድሜ ምንም ሲኦል ትጣላለህ ከነ ተከታዮችህ ድንግል ማርያም ምድር ላይ ያለውን አሰማም አታይም አታማልድህም የሚል ሐሳብ ነው። እንደውም እሱ የተሻለ ነው። ሌላ ሴሌክት ካደረጉና ከሰጡኝ መካከል አንድ ያየሁታል። እንደው የእመቤታችንን ትምህርት እንዴት በ33 ደቂቃ ብቻ ታስተምራለህ? እነ መምህር ከሌ እንደው ሞተው አንተ መቀመጥህ ብሎኝ አንዱ እንድሞት የፈለገ ሰው አለ። እሱን ለድንግል ማርያም ቸዋለሁ እሱን ያገኛል። እና ለምን አስተማርክ ይሁን ወይም 33 ደቂቃ አነሰ ከሆነ ትምህርቱ አነሰ ማለት ነው እንጂ ከሌ ሞተው እነ መምህር ተስፉ ሞተው አንተ ተቀምጠህ እዚህ እያለ ሲለኝ በጣም ነው የደነቀኝና እንዲህ አይነቱ እንኳን ሊገለጽ የማይችል የቅናት መንፈስ ልቡናውን ሲለበልበው ይታየኛል። እና ኦርቶዶክስ ከሆነ ብዬ ነው እንግዲህ እኔ 33 ደቂቃም 40 ደቂቃም 10 ደቂቃም ባስተምር አንዲት ቃልም ብናገር ትልቅ ነገር ነው። ይሄ ወንድማችን የጴንጤ እምነት ተከታይ ነው የሚመስለኝ፣ የፕሮቴስታንት እምነት ተከታይ ነው የሚመስለኝ። ለማንኛውም እስቲ እሱ ይሄንን ነው የሚያምነው። ልክ ነው። ፕሮቴስታንት ጠቅላላ ይሄን ነው የሚያምነው። ድንግል ማርያም አሁን በቃ ሩጫዋን ጨርሳለች፣ አትሰማም፣ ምድር ላይ ስለሚደረገው ነገር አታቅም፣ እግዚአብሔር ብቻ ነው ሊያቅ የሚችለው የሚለው አስተሳሰብ መጀመሪያ እንዴት ነው ሊመጣ የሚችለው? የፕሮቴስታንት እምነት ይጀምር ሪፎርሜሽን በጣም ብዙ ጊዜ የምነግራችሁ ከፋይቭ ሶላስ ከሚባሉት ውስጥ ካለው ነው። አሁን እሱ ለምሳሌ ከቃሉ ውጭ ታስተምራለህ። ማነው ከቃሉ ውጭ የሚያስተምረው? በኋላ ላይ ልንመጣበት እንችላለን። እስቲ ግን ቃል በቃል አንዳንድ ነገሮችን እንመልከታቸው። ይሄ የሁሉም እምነት ስለሆነ ነው እንጂ ለዚህ ሰው ብቻ አይደለም። አንድም ሰው ቢጠይቅ ደግሞ መልስ ይሰጠዋል። ምንም ጥያቄ የለውም። እኔ አንድም ሰው ቢጠይቀኝ መልስ እሰጣለሁ ለሚያስፈልገው ነገር ሁሉ። ይሄ ደግሞ የሁሉም ጥያቄ ነው፣ የሁሉም ጥያቄ ነው። ለዚህ ደስ ብሏቸው ከሌ የሚባሉ በቃ ተናገሩ ከሌ እንዲ ተናገረ እያሉ ደስታቸውን የሚገልጹ ሰዎች አሉ ውጪ ሆነው። ድንግል ማርያም በተለይ ድንግል ማርያም የምትነቀፍ ከሆነ ያጨበጭባሉ፣ እልል ይላሉ። ሃሌሉያ ድንግል ማርያም የምትነቀፍ ሌላ ሰው እኮ ቢነካ ምንም ነገር አይመስላችሁ። ድንግል ማርያም ላይ
ብቻ ያነጣጠረ ይሄ እንዴት ነው ሊሆን የሚችለው የሚለው በተደጋጋሚ ብዙ ጊዜ ስለምነግራችሁ ቅድም የጠቀስኩላችሁ ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ጀምሮና ራእይ 12 ላይ እዛ ላይ ያለው ምንድነው የሚነግረን ብትሉ በዘንዶውና በሴቲቱ መካከል የዘላለም ጠብ አለ። ዘንዶ የተባለው ዲያብሎስ ነው። ሴቲቱ የተባለችው እመብርሃን ቤዛዊተ ዓለም ቅድስት ድንግል ክብርት ጽንዕት ልዩ የሆነች ወላዲተ አምላክ ናት። ስለዚህ በሷና በቀዩ ዘንዶ መካከል ጠላትነት ስላለ ሁልጊዜ ያ መንፈስ ድንግል ማርያም ስም ሲጠራ ይጨነቃል፣ ይታወካል፣ ይርበደበዳል፣ ይንቀጠቀጣል፣ እጅግ በከፍተኛ ሁኔታ ይናወጣል። ይሄ ሁልጊዜ የምታዩት ነገር እዚህ ነው። ሰሞኑን በጣም ደስ ብሏቸው በቃ እንዲህ ብለው ተናገሩ። ከዛ በኋላ ያለውን ደግሞ ብዙ ነገሮችን በመረዳት አይመለከቱ። ስለዚህ አሁን የዚህ ወንድማችን ጥያቄ በጠቅላላ የፕሮቴስታንት እምነት ጥያቄ ስለሆነ ኦርቶዶክስ ምንድነው ለዚህ መልሳች የሚለው መጽሐፍ ቅዱሳዊ ማስረጃዎችን አይደለም። ድንግል ማርያም የአምላክ እናት ወላዲተ አምላክ ቅዱሳን ራሳቸው ይሰማሉ አይሰሙ? ለምሳሌ ሰማዕታት ይሰማሉ አይሰሙ? ጻድቃን ነቢያት ይሰማሉ አይሰሙ? ሐዋርያ የሄዱት ይሰማሉ አይሰሙ? ለነዚህ ማስረጃ እንዲሆን ሙሴን ለምሳሌ እንመልከት። ሊቀ ነቢያት በረከቱ ይደርብን። እስራኤልን ባህር ከፍሎ እንዳሻገረ ጸሎቱ ከሲኦል ባህር ያሻግራችሁና ታላቁ ሊቅ ቅዱስ ሙሴ ሊቀ ነቢያት ዳግም ምዕራፍ 34 ቁጥር 5 በ120 ዓመቱ ሞተ። በ120 ዓመቱ አይኑ አልፈዘዘም፣ ጉልበቱ አልደነገዘም፣ አልፈዘዘም፣ አልደከመም። 40 ዓመት ግብጽ ኖረ፣ 40 ዓመት ኢትዮጵያ ኖረ፣ 40 ዓመት ህዝቡን በምድረ በዳ መራ። ከዛ በኋላ ሙሴ ሞተ፣ ተቀበረ። ኢያሱ መጽሐፉን ሲጨርስ የነገረንና የጻፈው ሙሴ ሞተ ብሎ በዘዳግም 34 ላይ ቁጥር 5 ላይ የምታዩት ያ ታሪክ አለ። ሙሴ ሞቷል። ተመልከቱት። አሁን ስክሪኑ ላይ የምታዩት ሙሴ መሞቱን የሚያሳይ ጥቅስ ነው። እሱ ጥቅስ ላይ ታላቁ ቅዱስና ነቢይ የሁላችን አባት እግዚአብሔር በድንቅ ተአምር የመላው እሱ እንዴት እንደሞተ ሲናገር ቃሉ ላይ እንደምታዩት እንዲህ ይላል። ቁጥር 5 እና ቁጥር 6 የእግዚአብሔር ባሪያም ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። በቤተ ፌጎርም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ። እስከ ዛሬ ድረስ ማንም መቃብሩን አያውቅም። አሁን ከዚህ የምትመለከቱት ምንድነው? ታላቁ ሊቅ፣ ታላቁ ቅዱስ፣ ታላቁ ነቢይ፣ ታላቁ አባት ሙሴ እንደሞተ ነው። አሁን ልብ በሉ እንግዲህ የወንድማችን ጥያቄ፣ የብዙ ፕሮቴስታንቶች ጥያቄ ምንድነው? ቅዱሳን ከሞቱ በኋላ ምንም ያውቁት ነገር የለም። በተለይ የመክብብን እየጠቀሱ በትንሽ ትራክቶች እየጻፉ ከሞት አንበሳ በሕይወት ያለው ውሻ ይሻላል ትርጉሙ ሳይገባቸው በጣም ብዙ ሲጠፉበት የነበሩ ገና ድሮ መልስ ስንሰጠው የነበረ አስተሳሰብ አለ። አሁን ሙሴ ሞተ። ክርስቲያኖች አዎ ሙሴ ሞቷል። በፕሮቴስታንቱ ዘንድ እንግዲህ ሙሴ ሞተ ማለት በቃ አለቀለት። በእኛ ዘንድ ግን አይ አላለቀም። እንደውም ወደ በለጠ ክብር ሄደ፣ ወደ እግዚአብሔር ሄደ። እንደውም ከዚህ ምድር ማይሰር ወደ ትልቁ ጳውሎስ ሐዋርያ እንዳለው ዛሬ በድንግዝግዝ ነው የምናየው፣ የዛን ጊዜ ግን ፊት ለፊት እናያለን እንዳለ ወደ ታላቁ አምላክ ወደ እግዚአብሔር ሄዷል። አሁን ነገሩ ምንድነው? እንግዲህ ድንግል ማርያም በዚህ ምድር ላይ ምንም የሚሰራውን አታቅም። ሩጫዋን ጨርሳ ሄዳለች። አልቋል፣ አብቅቷል፣ አትሰማም ለሚለው ጥያቄ መልስ እንዲሆናችሁ አሁን የሙሴን ታሪክ ያየነው ለዛ ነው። በናባው ምድር በሞዓብ ሙሴ ሞተ። አሁን ሙሴ ከሞተ ዓመታት በኋላ በሺዎች በመቶዎች በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እዚህ ምድር ከመጣ በኋላ በደብረ ታቦር ተራራ ለሙሴ ቃል የገባለት ቃል ኪዳን ስለነበረ በኦሪት ዘጸአት 33:18 ፊትህን አሳየኝ ብሎ ጠይቆ ፊቴን አይቶ ሚድን ማንም የለምና ርባይን ታያለህ ብሎ ስለነገረው ደብረ ታቦር ተራራ ላይ በስጋዌ ታየኛለህ ብሎት ነበርና ሙሴ መጣ። ከሙሴ ጋር አብሮ የመጣው ኤልያስ የተባለው ደግሞ ሌላው ቅዱስ ቀናኢው ቴስቢ ዘገለአድ የነበረው የበዓሊምን አምልኮ ከምድረ ገጽ ያጠፋ ሰማርያን ያጸዳ ቅዱስ አለ። ይህ ነቢይ ኤልያስ እርግጥ ነው ሞትን አልቀመሰም። በሁለተኛ ነገሥት ምዕራፍ 2 እንደምንመለከተው ያ ታላቁ ነቢይ ኤልያስ ቅዱስ ለሰማይ ተወስዷል። ሙሴ ግን ሞተ። አሁን ማቴዎስ ወንጌል ምዕራፍ 17 ላይ ሙሴና ኤልያስ መጡ ይላል። ጥቅሱን ተመልከቱ። እሱ ላይ እንደምትመለከቱት ማቴዎስ ወንጌል ምዕራፍ 17 ላይ የሚነግረን ምንድነው? ቁጥር 3 ላይ እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። ሙሴና ኤልያስ ከእሱ ጋር ሲነጋገሩ ታዩአቸው። እዛው ላይ ቀጥሎ የምትመለከቱት ከእሱ ጋር ተመሳሳይ የሆነው የሉቃስ ወንጌል ምዕራፍ 9 ቁጥር 30 ደግሞ ተመልከቱ። እነሆም ሁለት ሰዎች እነርሱም ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር፣ በክብርም ታይተው በኢየሩሳሌም ሊፈጸም ስላለው ስለ መውጣቱ ይናገሩ ነበር። ከእርሱ ጋር በክብር ይነጋገሩ ነበር፣ እንደገና ደግሞ ይናገሩ ነበረ። ማናማ? ሙሴና ኤልያስ። ወንድሜ ለጠየቀው ጥያቄ አጠቃላይ በፕሮቴስታንት ውስጥ ያላችሁ ሰዎች ልብ ብላችሁ አድምጡ። ማነው ከመጽሐፍ ቅዱስ ውጭ የሚያስተምረው? ማነውስ ወደ ሲኦል የሚጣለው? የነገር
አስደንጋጭ ነው። በምድር ላይ ስለሚሰራው አያውቁም። ከሞት አንበሳ በሕይወት ያለው ውሻ ይሻላል። በቅቷቸዋል። አማላጅ አይባሉም፣ አይሰሙም። የተሐድሶ እንቅስቃሴ፣ ፕሮቴስታንቱ ዳክትሪን፣ የሪፎርሜሽን እሳቤ ከዚህ ጋር አንድ ነው። ለዚህ ነው 1517 ሁሌም እንደምነግራችሁ በጀርመኒ የቅዱሳን ስም ከጸሎት እንዲወጣ ወሰነ ፕሮቴስታንት እምነት። አሁን ልብ በሉ፣ ሙሴ ከሞተ ከየት መጥቶ ነው ሙሴ የሚነጋገረው? ተነጋገረ ከኢየሱስ ጋር ሙሴ። በዮሐንስ ወንጌል ምዕራፍ 5 ላይ ሙሴ ስለኔ ተናገረ እናንተ ግን አታምኑም ነበር ያላቸው ጌታ። ተመልከቱ። ስለዚህ በዚህ ቃል መሰረት ስታዩ ኢየሱስና ሙሴ አወሩ፣ ተነጋገሩ። ሙሴና ኤልያስ ከኢየሱስ ጋር ተነጋገሩ። እንደውም በኢየሩሳሌም ስላለው ስለመውጣቱ ወይም ስለሞቱ ስለስቅለቱ የዛን ጊዜ ተናገሩ። ስለሚፈጸመው ክብር ተናገሩ። አያችሁ፣ ቅዱሳን ብለን ስንል ክብራቸው በምን መልክ እንደሆነ ተመልከቱ ኦርቶዶክሳውያን። ይሄ ቃል ታላቅ ቃል ነው። ልበሉ። ዘዳግም 34 ቁጥር 5 ላይ ምን ሆነ? ሙሴ ሞተ። በማቴዎስ ደግሞ ስንመለከት 17 ላይ ተጽፎ እንደምናገኘው ሙሴ መጣ። እንደገና ደግሞ በሉቃስ ወንጌል 9:30 ላይ እንደነገርኳችሁ ሙሴ መጣ፣ ይነጋገር ጀመረ። ስለዚህ ሙሴ ሞቶ የለም እንዴ? ከየት ነው የመጣው? እንዴት ነው ሊናገር የሚችለው? ልብ በሉ። ይሄ ስጋ አይደለም እንድንናገር የሚያደርገን ነፍስ ናት። ለዚህ ነው ነፍስ ስትለየን እኮ አስክሬን የሚባለው። ሬሳ የሚባለው እኮ ነፍስ የምትናገረው ነፍስ ስለማትኖር። ሬሳን ማናገር ትችላላችሁ? ሬሳ ይሰማል? እንደውም ሬሳ እኮ ነው የሚባለው። ከዛ በኋላ እኮ አቶ ከሌ እንኳን እኮ አይባልም። አቶ ከሌ እንኳን እኮ አይባልም። ሬሳ ነው የሚባለው። ነፍስ ነች ዋናዋ። እሷ ወደ እግዚአብሔር ሄዳለች። አያችሁ። ስለዚህ የበለጠ ስለ ድንግል ማርያምማ በነፍስም በስጋም ነው ወደ እግዚአብሔር ሄደችው። እሱ ደግሞ እንዳያስደንቅ ኤልያስን ምሳሌ አድርጌልሃለሁ። አሁን ምሳሌ ሆነ ከነ ስጋው ነው ሄደው ወደ ገነት ወደ ብሔረ ሕያዋን እነ ሄኖክ ተወስደዋል። ዘኢተረክበ ለሞት ይለዋል። ሄኖክ ለሞት አልተገኘም ይላል። ስለዚህ ተመልከቱ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ምን ያህል ጥንቁቅ እንደሆነች፣ ምን ያህል ትምህርቷ በጠቅላላ መጽሐፍ ቅዱሳዊ እንደሆነ እዩ። አይደለም ትምህርቷ፣ አይደለም ስርዓቷ፣ የእያንዳንዱ ክርስቲያን በየቤቱ የነበረው ህይወት መጽሐፍ ቅዱሳዊ ነበር። አንድ ወንድሜም እንደውም የጻፍክልኝ ያለ ካልቸር ኢዝ ዳይናሚክስ ብለ። ካልቸር ሁለት አይነት ነው። እኔ የማወራው ባህል ብዬ ሳወራላችሁ ድንገት ባለፈው ብያቸዋለሁ። በየሰፈሩ ያለውን ባህል አይደለም ብያለሁ። እኔ የማወራው ሃይማኖታዊ ባህል ነው፣ ሃይማኖታዊ ወግ ነው፣ ሃይማኖታዊ ስርዓት ነው፣ ሃይማኖታዊ ትውፊት ነው። ይሄ ደግሞ በጣም ሊጠና የሚገባው እንኳን ይሄ ሃይማኖታዊ ቀርቶ ዝም ብሎ ተራው እንኳን ራሱ ባህል የሚባለው ይጠናል። በነገራችን ላይ በትምህርት ቤት በዩኒቨርሲቲ ካልቸራል አንትሮፖሎጂ ሌላ ምንም ጥናት የለው። አንዳንዶች የትምህርት ነገር ሲነሳ ደግሞ ለምን እንደሆነ አላውቅም ትበሳጫላችሁ። እኛ እሱን አንፈልግም ይሄኛውን ንገረን። ስለ እመቤታችን ስንናገር ብስጭት ትላላችሁ። ስለ ኢየሱስ ደግሞ አታስተምሩም። ስለ ኢየሱስ ደግሞ ስናስተምር ደነግጣላችሁ። አማላጅ አይደለማ ያስደነግጣችኋል። አምላክ ነው ብለን ስንነግራችሁ ታወካላችሁ፣ ጨነቃላችሁ፣ ትረበሻላችሁ። አምላክ ነው፣ አያማልድም፣ ፈራጅ ነው፣ ፍርድን ሁሉ ለወልድ ሰጠው ይላል እኮ ዮሐንስ ወንጌል ምዕራፍ 5 ከቁጥር 23 ጀምሮ ስትመለከተው ፍርድን ሁሉ ለልጁ ሰጠው። ወልድ ፈራጅ ነው። ስለዚህ አሁን ልብ በል አንተ ወንድሜ አስተውለ እንድትሄድ ጥሩ ነው መጠየቅህ። ግን ለጠየቅከው ደግሞ ይሄንን መልስ በደንብ እንደምትሰማኝ ተስፋ አደርጋለሁ። ባንተ ደግሞ አጋጣሚ በአንጻረ በለስ ረገማ ለኃጢአት ሌላውም ሰው በጠቅላላ በሌላ እምነት በፕሮቴስታንት እምነት ውስጥ ያላችሁ ልብ ብላችሁ ስሙ። ማርያም አትሰማም፣ ምድር ላይ የሚደረገውን አታውቅም ስትሉ ይሄው ሙሴ እንኳን ስለ ድንግል ማርያም ነው ያልኩት ካላችሁ ማንም አይሰማም ነው የምትሉት። ደግሞ ማንም አይሰማም ቅዱሳን የሚባሉ በቅቷቸዋል ስላላችሁ ነው። እዛ ነው የምናየው። ላቀርቶ ልንገራችሁ። ሙሴ እሺ አይኑ ሳይፈዝ አይደነግዝ ጉልበቱ ሳይደክም ሞተ፣ ተቀበረ። አንገታቸው በሰይፍ የተቆረጡ ሰውነታቸው እንደ ሽንኩርት የተከተፈው ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ 11 ላይ እንደሚዘረዝራቸው ከሰይፍ ስለት አመለጡ የሚላቸው ከሰይፍ ስለት አመለጡ፣ ከእሳት የባዕድ ጭፍሮችን አባረሩ፣ ዓለም አልተገባቻቸውምና የበግና የፍየል ቆዳና ሌጦ ለብሰው በዋሻ ተንከራተቱ የሚላቸው ቅዱሳን አሉ። በረከታቸው ይድረሰ አትሉ እኛ እንላለን። በረከታቸው ይድረሰ። ተመልከቱ ታዲያ እነዚህ የታረዱት እንኳን የተጨፈጨፉት የሞቱት እንኳን ሰማይ ሆነው ምድር ላይ ስላለው ያውቃሉ። እንኳን መብርሃን ቤዛዊተ ዓለም እነዚህ ሰማዕታት የታረዱት ሰማዕታት ምድር ላይ ስላለው ነገር በደንብ ያውቃሉ። ዮሐንስ ራእይ ላሳየ ምዕራፍ 6 ቁጥር 9 ላይ እዛው ራእይ ላይ ደግሞ ሌላ ጥቅስ ሰጣችኋለሁ። እስቲ መጀመሪያ ይሄን ጥቅስ ተመልከቱ። ራእይ ምዕራፍ 6 ቁጥር 9 ወይም ራእይ ዮሐንስ ምን ይላል? ላንብብላችሁ፣ አብራችሁ ከኔ ጋር አንብቡ። በሱ ላይ እንደምትመለከቱት ቅዱስ ዮሐንስ ወንጌላዊ ነው ራእዩን የጻፈው። የተባረከው ቅዱስ ወንጌላዊ በምዕራፍ 6 ቁጥር 9 ላይ እንዲህ ይላል። አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ። ተመልከቱ፣ እነማንን ያየሁት? የታረዱትን የሰዎች ነፍሳት ናቸው። ታርደዋል፣ ሰማዕት ሆነዋል፣ ተጠልተዋል፣ ተገርፈዋል፣ ተገለዋል። እንደ ሽንኩርት እነ ቅዱስ ጊዮርጊስ እንደ ሽንኩርት፣ እነ ቅዱስ እስጢፋኖስ በድንጋይ ተወግረው ሞተዋል። እነ ቅዱስ ቂርቆስ በጋን በፍልውሃ ውስጥ፣ እነ ቅድስት ኢየሉጣ፣ እነዚህ ሁሉ የታረዱት ነፍሳት
ነፍሳት ይላል በተለይ በዲዮቅልጥያኖስ በመክስሚያኖስ ዘመነ መንግስት የታረዱ ብዙ አሉ ዛሬም ድረስ የሚታረዱ አሉ እነዚህ ነፍሳቸው በክብርና ስለዚህ ምን አለ ቅዱስ ዮሐንስ ወልደ ነጎድጓድ በምዕራፍ 6 ቁጥር 9 ላይ አምስተኛውን ማህተም በፈታ ጊዜ ስለጠበቁት ምስክር የታረዱትን የሰዎች ነፍሳት አየሁ ይላል ምስክር ማለት በግዕዙ ሰማዕት ማለት የታረዱትን የሰዎች ነፍሳት እነዚህ ያያቸው ምን ይሆኑ ናቸው የታረዱ ናቸው የሞቱ ናቸው የተገደሉ ናቸው ቁጥር 10 ላይ ምን አሉ በታላቅ ድምጽ እየጮሁ ተመልከቱት ጥቅሱን በታላቅ ድምጽ እየጮሁ እነማን ናቸው የሚጮሁት በታላቅ ድምጽ የታረዱት የተሰዉት የተጠሉት የተገፉት ተረፉት ቅዱሳን ሰማዕታት አባቶቻችን የምንመካባቸው እኛ ኦርቶዶክሳውያን ተመልከቱ በታላቅ ድምጽ እየጮሁ ነው የሚለው ሰው ከሞተ በኋላ ይጮሃል ወንድሜ ጠየቀኝ ጥያቄ ትዝ ይልሃል ማርያም አትሰማም ምድር ላይ ስላለው አታውቅም እሷ በአብርሃም እቅፍ ነች እንደውም ጥሩ ነው በአብርሃም እቅፍ አብርሃም ነው በሷ እቅፍ ያለው እሷ ከሥላሴ በታች ከፍጡራን ሁሉ በላይ ከመላእክት ሁሉ በላይ ከነቢያት ሁሉ በላይ ከሐዋርያት ሁሉ በላይ ከሰማዕታት ሁሉ በላይ ከቅዱሳን ሁሉ በላይ ናት እመብርሃን ወላዲተ አምላክ ስለዚህ እነዚህ ሰዎች የታረዱ ናቸው የታረዱትን ነፍሳት ነው የሰማዕታትን ነፍሳት ነው ቁጥር 10 ላይ እንደምታዩት በታላቅ ድምጽ እየጮሁ ይላል እየጮሁ ምን ይላሉ ቅዱስና እውነተኛ ጌታ ሆይ ይሉታል ተመልከቱ ቅዱስና እውነተኛ ጌታ ሆይ ያመሰግኑታል ቅዱስና እውነተኛ ጌታ ሆይ ብለው ይጠሩታል ሰማዕታት ቅዱስና እውነተኛ ጌታ ሆይ እስከመቼ ድረስ አትፈርድም ይሉታል ፈረድ እንጂ እስከመቼ ነው የማትፈርደው ደማችንንስ በምድር በሚኖሩት ላይ እስከመቼ አትበቀልም አሉ ደማችንን ሰማዕታትን የጠላችሁ ነቢያትን የጠላችሁ ቅዱሳንን የጠላችሁ ሰዎች አዎ አንተ ከነተከታዮች ሲኦል እንዳትወርድ ያልከኝ ኧረ ልብ በል በመናገር አይደለም ቃሉ ምንድነው የሚለው እዚህ ጋር ቅዱሳንን የጠሉ ሰዎች ያረዱ ሰዎች የገደሉ ሰዎችን ምንድነው የሚሉት እነዚህ ቅዱሳን እየጮሁ እውነተኛ ቅዱስ ጌታ ሆይ እስከመቼ ደማችንን ባፈሰሱት ላይ በምድር በሚኖሩት ላይ እስከመቼ አትበቀልም አሉ ምድር ላይ ያለውን ነገር ሁሉ ይመለከታሉ ከዛ ቀጥሎ ያለው ቁጥር 11 ምን እንደሚለው እጅግ ደስ ይላል እያንዳንዳቸው ነጭ ልብስ ተሰጣቸው ለሰማዕታት ለታረዱት ነፍስ የክብር ነው አሁን ይሄ ልብስ የክብር ልብስ ነው ተመልከቱ የክብር ልብስ ነው ነጭ ልብስ ተሰጣቸው እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው የታረዱትን የሰዎች ነፍሳት ከመሠዊያ በታች አየሁ በታላቅ ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ በምድር ላይ በሚኖሩት ላይ ደማችንን ባፈሰሱት ላይ እስከመቼ አትበቀልም አሉ ጥቂት ዘመን እረፉ እበቀላለሁ እናንተ ገና የሚዋጁ ሌሎች አሉና ነጭ ልብስ አለበሳቸው የታረዱት ሲናገሩ ሰማህ እኛ ቅዱሳን የምንላቸው እኛ አባቶቻችን የምንላቸው እነዚህ ናቸው ነቢያት ሐዋርያት ጻድቃን ሰማዕታት ወገኖቼ ታረዱ የተባሉት ይናገራሉ እዚህ ሰማዕታት እና ሙሴ ምድር ላይ ስላለው ነገር ካወቁ የአምላክ እናት ድንግል ማርያም ላይ ዘመቻችሁ ምንድነው ይሄንንም እርግጥ አታምኑ ማን ነው ከመጽሐፍ ቅዱስ ውጭ የሚያስተምር ኦርቶዶክስ ወይስ እናንተ አንተ ነህ እንግዲህ መልስ የምትሰጠኝ ያችሁ በፕሮቴስታንት እምነት ውስጥ ያላችሁ አጥብቃችሁት ይሄ ዝም ብሎ አሁን ተራ ነገር አይደለም የህይወት ጉዳይ ነው ብሎ በሚለፈልፍ ሰው ዝም ብሎ በከንቱ ነገር በሚያወራ ሰው አይደለም አውቃለሁ አሁን የኔን ትምህርት እንኳን እንዳትሰሙ አቤት ብዙ አጥር እንደሚታጠር አውቃለሁ ብዙ አጥር እንደሚታጠረው አሁንም ነግራችሁ በጠቅላላ ከመጽሐፍ ቅዱስ ውስጥ ነው ነገርኳችሁ ቃሉ መጽሐፍ ቅዱስ ውስጥ ነው ጥቅሱን ጭምር እያሳየዋችሁ ነው እትጋ ነው ከሌላ መጽሐፍ ያወጣሁት እዚህ እናንተ የፕሮቴስታንት እምነት ተከታዮች ሆናችሁ ይሄን ትምህርት በመከታተል ወደ እውነት የመጡ በጣም ብዙ ስላሉ ያ ስለሚያስደነግጣቸው ገና መምህር ዘበነ ተረት ሊያስተምር መጣ እንዲህ አትሰማም ወንጌላችን የተሸፈነባቸው ይላል ብርሃን ዓለም ቅዱስ ጳውሎስ እንደውም የሚለው የተከደነባቸው ይላል ለተከደነባቸው ይላል ላንተ የተከደነ ወንጌል ነው ለኦርቶዶክሱ ግን የተከፈተ ነው ተመልከቱ ወገኖቼ ድንግል ማርያም ምድር ላይ ስለሚደረገው ነገር አታቅም ሰማም አታማልድም እዚህ ጋር የምታዋቸው የታረዱት ሰዎች ቅድም የተመለከተው ሙሴ አብርሃም ቀኔን ያይ ዘንድ ተመኘ አየም ደስም አለ የተባለው መቼ ነው ዮሐንስ ወንጌል ምዕራፍ 8 ላይ እኮ ከቁጥር 50 ጀምራችሁ እስከ ታች 55 ወርዳችሁ ስታነብኮ የሚነግራችሁ እኮ ጌታችን ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ እኮ የሚነግራችሁ ምን እንደው ታውቃላችሁ አብርሃም ቀኔን ያይ ዘንድ ተመኘ አየም ደስም አለው ይላል ወገኖች አየ ደስም አለው ስለዚህ ቅዱሳን ከሞቱ በኋላ እኮ ዝም ብለው ሆኑ ማለት እኮ ምንድነው ሰው ከሞተ በኋላ ጭራሽ እንደምንድነው ይሆናል የተባለው በጣም ማስተዋል አለባችሁ ድንግል ማርያም አትሰማም ድንግል ማርያም ከመላእክትም በላይ ነች ብያለሁ ግን ቅዱሳን ሰው እግዚአብሔርን ሕግ የጠበቀ እና በሥርዓቱ የተጓዘ ሲሞት እንደ መልአክ ነው የሚሆነው ፍንና የእግዚአብሔርን ኃይል አታውቁምና ትስታላችሁ የሚለው ቃል ትዛላችሁ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ የሕያዋን አምላክ ነኝ የሙታን አምላክ አይደለሁም ይላል ቀጥሎ ጥቅሱን ላሳያችሁ ላይ ሁላችሁም ተመልከቱና ይሄን ጥቅስ እንድታነቡት እፈልጋለሁ እና